በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን በመላው ዓለም የምትኖሩ ሁላችሁ በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም በያላችሁበት እንደምን አላችሁ? እንደምን ቆይታችኋል? ቸር አምላካችን ቅዱስ እግዚአብሔር ኃጢአታችንን ሳይቆጥር በደላችንን ሳይሰፍር በቸርነትና በምህረቱ እስከዚህ ሰዓት ድረስ ስለጠበቀን ዘላለማዊ ስሙ የተመሰገነ ይሁን። ተወደዳችሁ ኦርቶዶክሳውያን ይህንን የእግዚአብሔርን ድምፅ በመላው ዓለም ሆናችሁ በንቁ ሚዲያ በዩቲዩብ በኩል እንዲሁም በዋትስአፕ በኩል እንዲሁም በቴሌግራም ቻናሎቻችን የምትከታተሉ ሁላችሁ ባለፉት ጊዜያቶች ከመተት እንዴት ለማምለጥ እንደሚቻል የሚያስችሉ ወይም የሚያበቁ መንፈሳዊ ኃይል የሚያስታጥቁ ትምህርቶችን በሚዲያችን በዩቲዩብ እና በዋትስአፕ ስትከታተሉ ቆይታችኋል። በተለይ የመተት መንፈስ ሰዎች በክፉ ሀሳባቸው ሌሎችን ለማጥቃት የሚያደርጉት ሰይጣናዊ አሰራር ብዙዎችን ከህይወት እንዳጎደላቸው፣ ብዙዎችን ከኑሯቸው ወደ ኋላ እንዳደረጋቸው፣ ብዙዎች በህይወታቸው በጨለማ ዓለም ውስጥ እንዲቀመጡ ተስፋ እንዲቆርጡና በርካታ ነገር በህይወታቸው ላይ እንዲከወን እንደሚያደርግ ያንን ተመልክተናል። እነዚያ ክፉ ሰዎች ያደረጉትን የመተት መንፈስ ደግሞ በእግዚአብሔር ኃይል እንዴት ማሸነፍ እንደሚቻል የምናሸንፍባቸው የጸሎት አይነቶችን እንዲሁም ደግሞ ሰው መተትን የማሸነፍ ኃይልና ስልጣን እንደተሰጠው መተት ከሰይጣን ነው፣ እኛ ግን ከእግዚአብሔር ስለሆንን የእግዚአብሔርን ኃይል ይዘን ክፉ ወይም እኩይ ሰራዊት ሊያሸንፈን እንደማይችል ባለፉት ጊዜያቶች በክፍል ማየታችን ይታወቃል። የተወደዳችሁ ኦርቶዶክሳውያን አንዳንድ ጥያቄዎች በሚዲያችን ስለቀረቡ እነዛን ጥያቄዎች ዛሬ የመጀመሪያውን ጥያቄ መልስ በማድረግ የምንማማር ይሆናል። ከአንዲት እህታችን የደረሰን ጥያቄ ምንድነው የሚለው? መተት ወይም ሟርት ወይም ድግምት እንደተደረገብኝ በምን አውቃለሁ የሚል ነው። ስለዚህ ይህችን ጥቂት አንድ ሰው በመተት መንፈስ እንደተያዘ ወይም አንድ ሰው መተት እንደተደረገበት የሚያውቅባቸውን ጥቂት መንገዶች በቤተክርስቲያንም አስተምሮ ይሁን በራስ በባለቤቱ ጥረት የሚታወቁባቸው መንገዶችን እንደ እግዚአብሔር መልካም ፈቃድ ከዚህ በመቀጠል ባለው ጊዜያችን እናያለን፣ አብረን እንቆያለን። አንድ ሰው እንዲሁ በጥንተ ተፈጥሮ እግዚአብሔርን መስሎ ነውና የተፈጠረው እንዲሁ ያለ ምክንያት